ሰኔ 1 ቀን 2026 ዓመተ ምህረት የተካሄደው ሰባተኛው አጠቃላይ ምርጫ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ምዕራፍ ነው። የብልጽግና ፓርቲ በ438 መቀመጫዎች ያሸነፈው ድል በወረቀት ላይ የጠቅላይ ሚኒስትር አብይ አህመድን የፖለቲካ በላይነትን የሚያረጋግጥ ቢሆንም የሀገሪቱን እውነታ ግን በስፋት የሚፈታተኑ ችግሮች አሉ። ይህ ዘገባ በኢትዮጵያ ወቅታዊ የፖለቲካ ምህዳር፣ የጸጥታ ስጋቶች እና የወደፊት የጂኦፖለቲካ አቅጣጫዎች ላይ ያተኩራሉ። የብልጽግና ፓርቲ የሰኔ 1 ውጤት በኢትዮጵያ የፌዴራል ስርዓት ውስጥ ያለውን የፖለቲካ ሚዛን ከመቼም ጊዜ በበለጠ ወደ መሃል እንዲያደላ አድርጓል። ከ54 ሚሊዮን በላይ መራጮች የተመዘገቡበት ይህ ሂደት በአንድ በኩል የመንግስትን የአስተዳደር አቅም የሚያሳይ ሲሆን፣ በሌላ በኩል ደግሞ ተቃዋሚዎች በምርጫ ሂደቱ ውስጥ የነበራቸውን ተሳትፎ ገደብ የሚጠቁም ነው። የምርጫው ዋና ትችት የተመዘገበው በሂደቱ ተወዳዳሪነት ላይ ነው። በርካታ ታዋቂ ተቃዋሚዎች ፓርቲዎች በምርጫው አለመሳተፋቸው የፖለቲካ ምህዳሩ ከመቼም ጊዜ በላይ የተጣበበ እንደሆን አድርጎታል። በምርጫው የተካተቱ አካላት አሁን ባለው የፓርላማ ውጤት ውስጥ ድምጻቸውን ሊያሰሙ አይችሉም። ይህ ደግሞ የፌዴራል መንግስት እና በክልል አደረጃጀት መካከል ያለው መተማመን እንዲቀንስ አድርጓል። ኢትዮጵያ በአሁኑ ወቅት በርካታ የጸጥታ ስጋቶች ማዕከል ሆናለች። እነዚህ ስጋቶች በቀጥታ በምርጫው ላይ ተጽዕኖ አድርሰዋል። በክልሉ ያለው የጸጥታ ሁኔታ እጅግ አሳሳቢ ነው። የፌዴራል ኃይሎች እና የፋኖ ታጣቂዎች ግጭት በክልሉ የመንግስት መዋቅርን ሽባ አድርጓል። በሰኔ 1 ምርጫ ወቅት በበርካታ አካባቢዎች ምርጫ የተሰረዘበት ምክንያት ይህ ነው። ግጭቱ ከክልላዊ አልፎ ወደ ሀገር አቀፍ የጸጥታ ቀውስ ማደግ አቅም አለው። መንግስት የክልሉን ሰላም ለማስከበር የሚጠቀምባቸው ወታደራዊ አማራጮች ሰብአዊ ቀውስን እና የህዝብ ቁጣን እያባባሱ ነው። በኦሮሚያ የኦነግ ሸኔ እንቅስቃሴዎች እና የመንግስት ጸጥታ እርምጃዎች አሁን ቀጥሏል። ምርጫው በሰላም እንዳይጠናቀቅ ያደረገው ዋነኛው ምክንያት ይኸው ግጭት ነው። የሰላም ንግግሮች መቋረጥ በክልሉ ውስጥ ያለው መተማመን አጥፍቷል። የመንግስት ኢኮኖሚ ኮሪደሮች የመጠበቅ ስራ በአካባቢው ነዋሪዎች ላይ የሚደርሰውን ጥቃት ሙሉ በሙሉ ማስቀረት አልቻለም። ትግራይ ምንም እንኳን ከጦርነት መውጣቷ እውነት ቢሆንም የፖለቲካ ክፍተቱ አሁንም ትልቅ ነው። በዘንድሮ ምርጫ ክልሉ አለመካተቱ የፌዴራል ውክልናውን ጥያቄ ውስጥ ጥሏል። የፕሪቶሪያ ስምምነት የገባውን ቃል በመጠበቅ የክልሉን መልሶ ማቋቋምና የድንበር ጥያቄዎች መፍታት የዘላቂ ሰላም መሰረት ነው። ብልጽግና ፓርቲ በምርጫ ያገኘው ድል በኢኮኖሚ ላይ ትልቅ ጫና ይፈጥራል። የገበያው ነጻነት፣ የፋይናንስ ዘርፍ ማሻሻያና የውጭ ኢንቨስትመንት ለመሳብ የሚደረጉ ጥረቶች ተጠናክረው ሊቀጥሉ ይገባል። ነገር ግን የጸጥታ ስጋቱ የውጭ ቀጥተኛ ኢንቨስትመንት ላይ አሉታዊ ተጽዕኖ አለው። የኑሮ ውድነት አለ ጠቅላላ ሚኒስትሩ ቀጣይ 5 ዓመት ዋነኛው ፈተና ይሆናል። የንግድ ኮሪደሮች ድህነት የኢኮኖሚ እድገቱን ለመቀጠል ወሳኝ ነው። ኢትዮጵያ በቀንድ አፍሪካ ያላት ሚና ትልቅ ነው። ነገር ግን የጎረቤት ሀገራት ግንኙነት የተወሳሰበ ነው። ከሰሜኑ ጦርነት በኋላ ያለው ግንኙነት መሻሻል አላሳየም። የሁለቱም ሀገራት ስትራቴጂ ልዩነት ቀጠናው አለመረጋጋት ሊከት ይችላል። የሶማሊላንድና የቀጠናው ምላሽ ኢትዮጵያ ለቀይ ባህር ያላት ፍላጎት የሶማሊላንድና የግብፅ ጥምረት አስከትሏል። ይህ ሁኔታ ኢትዮጵያን በዲፕሎማሲያዊ መንገድ ማገለል የሚችሉ ጥረቶችን የሚያስተናግድ ነው። የብልጽግና ፓርቲ ምርጫ ድል እንደ ፖለቲካዊ ሰላማዊ ሽግግር ቢወሰድም የሀገሪቱ ውስጥ ችግር የጸጥታ ሁኔታ አሁንም አሳሳቢ ነው። የጠቅላይ ሚኒስትር አብይ አህመድ ቀጣይ አስተዳደር ስኬት የተመሰረተው በብሔራዊ ምክክር፣ ሁሉንም አቀፍ የሆነ የፖለቲካ ድርድር፣ የጸጥታ ስጋቶችን በሰላማዊ መንገድ መፍታት፣ ወታደራዊ መፍትሄዎችን መቀነስ፣ ኢኮኖሚያዊ መረጋጋታቸውን፣ የኑሮ ውድነትን ለመቆጣጠር የሚያስችል የኢኮኖሚ ማሻሻያ ላይ መስራት፣ በጥቅምት ወር በሚከፈተው አዲሱ የፓርላማ ዘመን መንግስት የህግ የበላይነትና የሰብአዊ መብት ማክበርን ከጸጥታ ስጋቶች ለመለወጥ ጥረት ማድረግን አለበት። ኢትዮጵያ የወደፊት ዕጣ ፈንታ የተመሰረተው በሰላም፣ በፍትህ፣ በአንድነት ላይ ነው።